ሰላም እንዴት ቆያችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች በዚህ ቪዲዮ እንግዲህ አንድ መረጃ አጋራለሁኝ ይሄም በ2018 ዓመተ ምህረት ከመስከረም ወር ጀምሮ ሁሉም መንግስት ሰራተኞች የደሞዝ ማሻሻያና የውሎ አበል ማሻሻያ ማድረጉ ይታወቃል ይሄም እንግዲህ የመንግስት ሰራተኞች የቀን ውሎ አበል ክፍያ አፈጻጸም በተመለከተ ፌደራል ሲቪል ሰርቪስ ኮሚሽን መንግስት ተቋማት መመሪያውን ልኳል ይሄም መመሪያ እንግዲህ በመመሪያ ቁጥር 1111 ዝባር 2018 መስከረም 2018 ዓመተ ምህረት አዲስ አበባ በሚል ታይትል ለሁሉም ተቋማት ከፌደራል ሲቪል ሰርቪስ ኮሚሽን የተላከ ነው መመሪያው መግቢያ አለው ከዚህም በተጨማሪ በተለያዩ ካቴጎሪ ሙሉ መመሪያው እንግዲህ አጭር ርዕስ አለው ትርጓሜም አለው አላማም የተፈጻሚነት ወሰን እና በቀጣይ የጾታ አገላለጽ ይሄ አጠቃላይ ፎርማሊቲው ነው እሱ በዋናነት ግን ክፍል 2 ላይ የቀን ውሎ አበል ክፍያ አፈጻጸም የሚለው ነው በዚህ ቪዲዮ ማጋራችሁ ስለዚህ ቪዲዮ እስከ መጨረሻ እንድትከታተሉ ይያልኩ ወደ ዋናው መረጃ ይገባለኝ እንግዲህ እንደምታውቀው በ2018 ከመስከረም ወር ጀምሮ መንግስት ለመንግስት ሰራተኞች የቀን ውሎ አበልና የደሞዝ ማሻሻያ ማድረጉ ይታወቃል በዚህም እንግዲህ የቀን ውሎ አበል ከዚህ በፊት ከነበረው ምን ያክል አሻሻለ የሚለውን ሙሉ መረጃ እንደምከተለው አቀርባለሁ የቀን ውሎ አበል ተመንና አከፋፈል በሚል ርዕስ ነው እንግዲህ መመሪያው የወረደው በቁጥር 1 ላይ የቀን ውሎ አበል ተመን የምትሰለው ከአንድ ቀን የውሎ አበል ክፍያ ውስጥ ለቁርስ 10% ለምሳ 25% ለራት 25% እና ለአልጋ 40% በመመደብ ይሆናል ይሄም እንግዲህ ቁጥር 2 ላይ መንግስት ሰራተኞች የቀን ውሎ አበል አከፋፈል ሰራተኞች በደሞዝ ደረጃቸው በ3 እንደሚከተለው በመክፈል ይሆናል ይሄም እንግዲህ ደረጃ 1 ደረጃ 2 እና ደረጃ 3 በማለት በ3 ቦታ ከፋፍሎ ነው የቀን ውሎ አበል የሚሰራው ደረጃ 1 ላይ ደረጃ 2 ላይ እና ደረጃ 3 ላይ የሚመደበው የደሞዝ ካቴጎሪ የትኛው ነው ከብር 6000 እስከ ብር 12499 ድረስ ላሉት የደሞዝ መጠኖች ደረጃ 1 ነው የሚሆነው ደረጃ 2 ደግሞ ከብር 12500 እስከ ብር 17999 ድረስ ላሉ የደሞዝ መጠኖች ነው ደረጃ 3 ከብር 18000 እና ከዛ በላይ ሲሆን በደረጃ 3 ካቴጎራይዝ ይደረጋል በዚህም እንግዲህ ካቴጎሪ የመንግስት ሰራተኛ ለመደበኛ ስራ ከመደበኛ ስራ ውጭ ለሆኑ ስራዎች የተለያዩ ስራዎች ሲሰራ የቀን ውሎ አበል የሚከፈል ይሆናል ይሄም እንግዲህ በቁጥር 3 ላይ ማንኛውም የመንግስት ሰራተኛ ከመደበኛ ስራ ቦታ ውጭ ወደ ሌላ የስራ ቦታ ለስራ ጉዳይ ሄዶ በእለቱ መመለስ ካልቻለ ለስራ ተሰማርቶ ቁርስ ምሳና እራት በተመገበባቸው የክልል የዞንና የወረዳ ከተማ ወይም የከተማ አስተዳደሮች እንዲከፈል የተመደበው የውሎ አበል ክፍያ ለያንዳንዱ ቀን በደሞዝ መጠናቸው መሰረት በዚህ መመሪያ ከሰንጠረዥ 1 እስከ 3 በተመለከተው መሰረት ይከፈላል የምንነው እንግዲህ ይሄም በ3 ሰንጠረዦች የተገለጸ ነው የመጀመሪያ ሰንጠረዥ ለክልል ዋና ከተማዎችና ከተማ የከተማዎች አበል መጠን ነው በመቀጠል ደግሞ የዞን ዋና ከተሞች አበል መጠን ነው በመቀጠል ደግሞ የወረዳዎች አበል መጠን ነው የሚሆነው ስለዚህ በዚህ በ3 ሰንጠረዥ የተቀመጠው ይሄንን ነው በዚህ መሰረት እንግዲህ በሰንጠረዥ 1 ላይ የክልል ዋና ከተሞች የአበል መጠን ተቀምጧል በዚህም እንግዲህ አማራ ክልል በመጀመሪያ ላይ ያለ ነው አማራ ክልል ላይ ደረጃ 3 11617 ብር ነው ደረጃ 2 1365 ነው ደረጃ 1 ደግሞ 1204 ብር ነው የሚሆነው እንግዲህ ደረጃ ቀደም ባስቀመጥኩት መሰረት ነው እንግዲህ ደረጃ 1 ደረጃ 2 እና ደረጃ 3 በቀደም በገለጽኩት መሰረት ነው አዳማ ከተማ ላይ ደረጃ 3 1607 ብር ደረጃ 2 1380 6 ብር ደረጃ 1 ደግሞ 1236 ብር ይሆናል ደቡብ ኢትዮጵያ ክልል ላይ ደረጃ 3 1670 ብር ደረጃ 2 1418 ብር ደረጃ 1 ደግሞ 1257 ብር ይሆናል በአዲስ አበባ ከተማ መስተዳድር ላይ ደረጃ 3 2534 ይሆናል ደረጃ 2 ደግሞ 1922 ብር ደረጃ 1 1638 ብር ይሆናል በሲዳማ ክልል ደረጃ 3 1670 ብር ደረጃ 2 1418 ደረጃ 1 ደግሞ 1257 ብር ይሆናል በቤንሻንጉል ጉሙዝ 1456 በደረጃ 3 ደረጃ 2 1285 ደረጃ 1 ደግሞ 1148 ብር የሚሆን ይሆናል ከዚህ በመቀጠል
በጋምቤላ ክልል በደረጃ 3 1467 ብር በደረጃ 2 1285 ብር በደረጃ 1 1145 ብር ይሆናል በመቀጠል በሐረሪ ክልል በደረጃ 3 1628 ብር በደረጃ 2 1425 ብር በደረጃ 1 ደግሞ 1278 ብር ይሆናል በመቀጠል በሶማሌ ክልል በደረጃ 3 1414 ብር ይሆናል በደረጃ 2 1236 ብር በደረጃ 1 1099 ብር ይሆናል በመቀጠል በአፋር ክልል በደረጃ 3 1446 ብር በደረጃ 2 1264 በደረጃ 1 1103 ብር የሚሆን ይሆናል በመቀጠል በደቡብ ምዕራብ ኢትዮጵያ ክልል በደረጃ 3 1670 ብር በደረጃ 2 1418 ብር በደረጃ 1 ደግሞ 1257 ብር ይሆናል በድሬዳዋ ከተማ መስተዳድር ላይ በደረጃ 3 1628 ብር በደረጃ 2 1428 ብር በደረጃ 1 ደግሞ 1285 ብር ይሆናል በትግራይ ክልል በደረጃ 3 1638 በደረጃ 2 1383 በደረጃ 1 ደግሞ 1218 ብር ሲሆን በመጨረሻ በማዕከላዊ ኢትዮጵያ ክልል በደረጃ 3 1670 ብር በደረጃ 2 1418 ብር በደረጃ 1 ደግሞ 1257 ብር ይሆናል እንግዲህ ይሄ የክልሎችና የከተማ አስተዳደሮች የቀን ውሎ አበል ይሆናል ማለት ነው በዚህ እንግዲህ ሁሉም መንግስት ሰራተኛ በደረጃ በደሞዝ ስኬላቸው መሰረት በእያንዳንዳቸው ደረጃ የውሎ አበል የሚያገኙ ይሆናል ከዚህ በመቀጠል ዞን ዋና ከተማ በየክልሉ ለዞን ዋና ከተሞች የተመደበው ከታች በሰንጠረዥ 2 የተመለከተው ነው ይሄም እንግዲህ በአማራ ክልል በሁሉም ዞንና በዞን ዋና ከተሞች ደረጃ 3 ላይ 1432 ደረጃ 2 1145 በደረጃ 1 970 ብር ነው የሚሆነው በኦሮሚያ ክልል በሁሉም ዞን ከተሞች ላይ ደረጃ 3 1407 ብር ደረጃ 2 1218 ብር ደረጃ 1 ደግሞ 1078 ብር ይሆናል በሁሉም ደቡብ ኢትዮጵያ ክልል ዞን ከተሞች ላይ ደረጃ 3 1341 ብር ይሆናል ደረጃ 2 1138 ደረጃ 1 ደግሞ 991 ብር ነው የሚሆነው በአዲስ አበባ እንግዲህ የዞን ከተማ ስለሌለ ምንም የዞን ደረጃ or የዞን አበል የለውም በሲዳማ ክልል በሁሉም ዞን ከተሞች ላይ በደረጃ 3 1341 ብር በደረጃ 2 1138 ብር በደረጃ 1 ደግሞ 991 ብር ይሆናል በቤንሻንጉል ጉሙዝ ክልል በሁሉም ዞን ከተሞች ላይ በደረጃ 3 1281 ብር በደረጃ 2 1089 ብር በደረጃ 1 ደግሞ 945 ብር ይሆናል በጋምቤላ ክልል በሁሉም ዞን ከተሞች ላይ በደረጃ 3 1355 በደረጃ 2 1131 በደረጃ 1 ደግሞ 977 ብር ይሆናል በሐረሪ ክልል ምንም አይነት የዞን ከተማ ስለሌለው አበልም አልተቀመጠም በሶማሌ ክልል በሁሉም ዞን ከተሞች ላይ በደረጃ 3 1323 በደረጃ 2 1078 በደረጃ 1 ደግሞ 917 ብር ይሆናል በአፋር ክልል በሁሉም ዞን ከተሞች ላይ 1348 በደረጃ 3 1127 በደረጃ 2 991 በደረጃ 1 የሚከፈል የውሎ አበል መጠን ነው በሁሉም ደቡብ ምዕራብ ኢትዮጵያ ክልል ላይ በደረጃ 3 1341 ብር በደረጃ 2 1138 ብር በደረጃ 1 ደግሞ 991 ብር ይሆናል በድሬዳዋ ከተማ መስተዳድር ላይ ምንም አይነት የዞን ከተሞች ስለሌለ ምንም አይነት ክፍያ እዚህ ጋር አልተቀመጠም በትግራይ ክልል በሁሉም ዞን ከተሞች ላይ በደረጃ 3 1460 ብር በደረጃ 2 1155 ብር በደረጃ 1 ደግሞ 977 ብር የሚሆን ይሆናል በማዕከላዊ ኢትዮጵያ ክልል በሁሉም ዞን ከተሞች ላይ በደረጃ 3 1341 ብር በደረጃ 2 1138 ብር በደረጃ 1 ደግሞ 991 ብር ይሆናል ይሄ እንግዲህ ለሁሉም ዞን ከተሞች በየክልሉ ላሉ የተመደበ አዲሱ የተሻሻለ ውሎ አበል መጠን ነው ከዚህ በመቀጠል እንግዲህ በሐመርሃ ላይ የተቀመጠው በወረዳ ከተማ ወይም የከተማ አስተዳደሮች ዋና ከተሞች ከታች በሰንጠረዥ 3 የተመለከተው ይከፈላል የሚል ነው የውሎ አበል ሰንጠረዥ 3 ደግሞ የወረዳ ከተሞችና የማዘጋጃ ቤት ከተሞች የአበል መጠን ነው የያዘው በዚህም እንግዲህ ከተራ ቁጥር 1 እስከ 14 የተዘረዘሩ የክልልና
የከተማ መስተዳድሮች ናቸው። በዚህም እንግዲህ በእያንዳንዱ የወረዳ ደረጃ ኦር በወረዳ ደረጃ የሚከፈል የውሎ አበል መጠን ነው የተቀመጠው። በአማራ ክልል ደረጃ 3 ላይ በሁሉም ወረዳ ከተሞች ደረጃ 3 1190 ብር፣ ደረጃ 2 1022 ብር፣ ደረጃ 1 ደግሞ 889 ብር ይሆናል። በኦሮሚያ ክልል በሁሉም ወረዳዎች በደረጃ 3 1271 ብር፣ በደረጃ 2 1054 ብር፣ በደረጃ 1 ደግሞ 872 ብር ይሆናል። በአዲስ አበባ ምንም አይነት ክፍያ የለም። በሲዳማ ክልል በሁሉም ወረዳዎች የደረጃ 3 ውሎ አበል መጠን 1187 ብር ነው። በደረጃ 2 ደግሞ 1008 ብር ነው። በደረጃ 1 872 ብር ነው የሚሆነው። በቤኒሻንጉል ጉሙዝ ክልል በሁሉም ወረዳዎች በደረጃ 3 1061 ብር፣ በደረጃ 2 931 ብር፣ በደረጃ 1 809 ብር ነው የሚሆነው። በጋምቤላ ክልል በሁሉም ወረዳዎች በደረጃ 3 1148 ብር፣ በደረጃ 2 959 ብር፣ በደረጃ 1 ደግሞ 819 ብር ነው የሚሆነው። በሐረሪ ክልል ምንም አይነት የወረዳ ከተማ ስለሌለ ምንም አይነት አበል አልተቀመጠም። በሶማሊያ ክልል በደረጃ 3 ለሁሉም ወረዳዎች 1131 ብር፣ በደረጃ 2 963 ብር፣ በደረጃ 1 ደግሞ 830 ብር ነው የሚሆነው። በአፋር ክልል በደረጃ 3 ለሁሉም ወረዳዎች 1236 ብር፣ በደረጃ 2 1026 ብር፣ በደረጃ 1 ደግሞ 879 ብር ነው የሚሆነው። በደቡብ ምዕራብ ኢትዮጵያ ክልል በሁሉም ወረዳዎች በደረጃ 3 1187፣ በደረጃ 2 1008 ብር፣ በደረጃ 1 ደግሞ 872 ብር ነው የሚሆነው። በድሬዳዋ ከተማ መስተዳድር ላይ ምንም አይነት የወረዳ ከተማ ስለሌለ እዚህ ጋር አበል አልተቀመጠም። በትግራይ ክልል በሁሉም ወረዳዎች ላይ በደረጃ 3 1250 ብር፣ በደረጃ 2 ደግሞ 1176 ብር፣ በደረጃ 1 935 ብር የሚከፈል ይሆናል። በማዕከላዊ ኢትዮጵያ ክልል በሁሉም ወረዳዎች ላይ በደረጃ 3 1187 ብር፣ በደረጃ 2 ደግሞ 1008 ብር፣ በደረጃ 1 ደግሞ 872 ብር ሆኖ ለሁሉም ወረዳ ከተሞች እና ማዘጋጃ ቤት ከተሞች ያበል መጠን ተቀምጧል። በዚህም እንግዲህ በመቀጠል የገጠር ቀበሌ የቀን ውሎ አበል በደሞዝ ደረጃ ልዩነት ሳይደረግ ለሁሉም የመንግስት ሰራተኞች በ200 ብር የሚከፈል ሲሆን በአንዳንድ የክልልና የዞን ከተሞች ሆነው የወረዳ ከተማ መቀመጫዎች በሆኑበት ለክልሎች ወይም ለዞን ከተሞች የተመደበው የቀን አበል ተመን ለወረዳው ከተማ ጭምር የሚያገለግል ይሆናል የሚል ማሳሰቢያ ማለት። ከዚህ በመቀጠል የደቡብ ኢትዮጵያ፣ የማዕከላዊ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ ክልሎች የብዝሃ ከተማ መሪ የሚከተሉ ስለሆኑ የክልል ዋና ከተማ ቢሮዎች ያሉባቸው ከተሞች ተወስደው ለክልሎቹ ዋና ከተማ የተወሰነው የአበል መጠን ተፈጻሚ ይሆናል በእነኚህ ክልሎች። እነኚህም የደቡብ ኢትዮጵያ፣ የማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ናቸው። ከዚህ በመቀጠል በአዲስ አበባ ከተማ አስተዳደር እና በፌደራል መንግስት መስሪያ ቤቶች በመስራት ላይ ያለ የመንግስት ሰራተኛ ቀድሞ በተያዘ እቅድ መሰረት በአዲስ አበባ ከተማ መስተዳደር ውስጥ ለስራ ተንቀሳቅሶ ለምሳ ወደ መደበኛ የስራ ቦታው የሚመለስ ይሆናል የሚል ማሳሰቢያ አዘል ተቀምጧል። ስለዚህ ከመስከረም 2018 ወር ጀምሮ እንግዲህ የውሎ አበል ክፍያ በዚህ መመሪያ መሰረት ይሆናል። በዚህ መረጃ ሰዓት ያለኝ ይሄ ነው። ከዚህ በመቀጠል በሌሎች ቪዲዮዎች እስከምንገናኝ ደህና ሁኑ እያልኩ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። በቪዲዮቹ ላይ ኮሜንት ጻፉበት። ለጓደኞቻችሁም ሼር በማድረግ ይሄ ቪዲዮ ለብዙ ሰው እንዲደርስ እንድታደርጉላለሁ። አመሰግናለሁ።